የ16 ዓመት ልጅ ለ3 ቀን በተከታታይ አፍንጫዋ እየደማ ዛሬ ወደ ክሊኒካችን ቤተሰቧ ይዘዋት መጥተው ነበረ። ዶክተር አሚር ሙሰማ እባላለሁ። በዌል ስፕሪንግ መልቲ ስፔሻሊቲ ሴንተር ውስጥ የውስጥ ደዌ ስፔሻሊስት ነኝ። ቤተሰብ በጣም ተረብሾ ማርቡርግ ይሆናል ብለው ጠርጥረው ተሯሩጠው በመረበሽ ስሜት ይዘው መጥተው ነበረ። እቺ ታካሚያችን ትኩሳት የላትም፣ ብርድ የሚላት ነገር የለም፣ ማስቀመጥ፣ ትውከት፣ ምንም አይነት ስሜት የላትም። የቀኝ አፍንጫዋ ላይ ብቻ ለ3 ቀን ደም ነበራት። ስለዚህ ይሄ ማርቡርግ ሊሆን ይችላል ወይ ብለው ስለጠየቁን ማርቡርግ ወይንም ይሄ ሄሞራጂክ ፊቨር የሚባለው ደም ብቻውን እንደ ነስር በሚመስል ወይንም የሌላ አይነት መድማት ብቻውን የሄሞራጂክ ፊቨር ወይም የማርቡርግ አይነት ቫይረሶች ምልክት አይደለም። ቲፒካሊ ማርቡርግ ወይም እነዚህ ቫይረሶች የሚጀምሩት በትኩሳት ነው። በጣም የተለመደ ሁሌ ትኩሳት ላይኖር ይችላል። ከ8 እስከ 10 ቀን በኢንፌክሽኑ ከተያዘ በኋላ በትኩሳት ይጀምራል። አንዳንዴ ብርድ ማለት፣ መቆረጣጠም፣ ራስ ምታት፣ ድካም ሊኖር ይችላል። ይሄ ድራይ ሲፕተምስ ይባላሉ ወይንም ደረቅ የሚባሉ ሲፕተም። ከዛ ቀጥሎ በ4-5 ቀናት ውስጥ ከፍተኛ የሆነ የሆድ ቁርጠት፣ ማስቀመጥ፣ ማቅለሽለሽ፣ ትውከት ይከተላል። ይሄ ከፍተኛ የሆነ ስሜቶች ያመጣል። ከዚህ ከ4-5 ቀን በኋላ ደም መታየት ሊጀምር ይችላል። አንገት አካባቢ፣ ደረትና ጀርባ አካባቢ መድማት ሊኖር ይችላል። ወይንም የደም የሚወሰድበት መርፌ የተወጋበት የመሳሰሉ ቦታዎች ላይ ደም ሊከሰት ይችላል። ይሄ የተለመደ የማርቡርግ ወይንም ሄሞራጂክ ፊቨር ምልክቶች ናቸው። ደም ብቻውን መጀመሪያ ሊመጣ አይችልም። ብዙዎቹ ታካሚዎች እንደውም የመድማት ምልክቶች ላይኖራቸው ይችላል። ገዳይ የሚባል በጣም ከፍተኛ ፍጥነት ያለው ቫይረስ ሲሆን በ4-5 ቀን 10 ቀን ላይጠብቅ ይችላል። በመጀመሪያዎቹ 3-4 ቀናት ውስጥ እነዚህ ምልክቶች ተከታትለው ሊመጡ ይችላሉ ማለት ነው። ስለዚህ ማንኛውም መድማት የዚህ ቫይረስ ወይንም የአሁን ወረርሽኙ ምልክት ላይሆን ይችላል ማለት ነው። እቺ ታካሚያችን አፍንጫዋ ላይ ባለ መጠነኛ የደም ስር ችግር ምክንያት የመጣ ነስር እንጂ የቫይረሱ ችግር እንዳልሆነ በማስተማር ወደ ቤት ልከናታል።